አድርገን አስተያየት ደግሞ ከያያ በሽር ጋር በመሆን እናክልበታለን። አብራችሁ እንድትቆዩ ጋብዛለሁኝ። በመጀመሪያም የኦሮሞ ነጻነት ሰራዊትና የትግራይ መከላከያ ኃይል ጥምረት የደብረ ሲናን ከተማ በሶስት አቅጣጫዎች መክበባቸው ተሰማ። በምዕራብ ወሎ የትግራይ ኃይል ወደ መራቤቴና ጃራ በማምራት ላይ እንደሚገኝም ተገልጿል። ጥምር ጦሩ በብልጽግናና በተስፋፊ የአማራ ጽንፈኛ ኃይሎች ላይ በወሰደው እርምጃ ስትራቴጂካዊ መሬት የሆነችውን ሸዋሮቢትን ሙሉ በሙሉ በመቆጣጠር ወደ ፍንፍኔ እያደረገ ያለውን ጉዞ በመቀጠል የደብረ ሲና ከተማን በመክበብ ላይ እንደሚገኝም ምንጮች አክለው ገልጸዋል። ሰሞኑን በተደረገው ጦርነት በሸዋሮቢትና በአካባቢው የሚገኙ ወደ ደብረ ብርሃንና ደብረ ሲና የሚሸሹ የብልጽግናና የተስፋፊ የአማራ ጽንፈኛ ኃይሎችን በመምታት ጥምር ጦሩ ደብረ ሲናን በሶስት አቅጣጫዎች መክበቡ ተዘግቧል። በአሁኑ ጊዜ የከተማው አስተዳደር ሙሉ በሙሉ የፈረሰ ሲሆን የብልጽግና ካድሬዎች ከተማዋን ጥለው በመሸሽ ላይ እንደሚገኙ ነዋሪዎች ለኦኤምኤን ገልጸዋል። ለከተማው ቅርበት ያላቸው አካባቢዎች በምስራቅ ሰሜንና በሰሜን ምስራቅ በኦሮሞ ነጻነት ሰራዊትና በትግራይ የመከላከያ ኃይል ስር መግባታቸውን አክለው ገልጸዋል። በጦርነቱ ላይ ሰላ ድንጋይ፣ መዘዞ እና ጣርማ በር ከብልጽግናና ከተስፋፊ የአማራ ጽንፈኛ ኃይሎች ነፃ መውጣታቸውን ምንጮች አብራርተዋል። በተመሳሳይ ሁኔታ ጥምር ኃይሉ በምዕራብ ወሎ ውስጥ የሚገኙ የተለያዩ ወረዳዎችን በመቆጣጠር ወደ መራ ቤቴና ጠራ እያመሩ መሆናቸውን ምንጮች አክለው ገልጸዋል። ጦሩ መራ ቤቴን፣ አለም ከተማንና መካነ ሰላምን በቅርብ ርቀት መክበቡን ተከትሎ እነኚህ ከተሞች የሚቆጣጠሩ ከሆነ ሰሜን ሸዋ ከአማራ ክልል ጋር ያለው ትስስር ሙሉ በሙሉ ስለሚቋረጥ በሽሽት ላይ ላለው የብልጽግናና የተስፋፊ ኃይል የመጨረሻ ሊሆን ይችላልም ተብሏል። የብልጽግና ስርዓት በበኩሉ በጦር ሜዳ ስለደረሰበት ሽንፈት እስካሁን ድረስ ያለው ነገር የለም። ነገር ግን በተለያዩ ሀገራት በስርዓቱ ደጋፊዎች እየተደረጉ ያሉ ሰልፎች የስርዓቱ ተስፋ መቁረጥ ማሳያ ሳይሆን እንደማይቀር ተንታኞች በመግለጽ ላይ ይገኛሉ። እስኪ ወደ ቀጣዩ ዘገባ ከማለፌ በፊት ያያ በሽር ከኔ ጋር ይገኛል። ያያ በሽር እንግዲህ በአሁኑ ሰዓት ሸዋሮቢት በኦሮሞ ነጻነት ሰራዊትና በትግራይ መከላከያ ኃይል ስር ወድቃ እንግዲህ ደብረ ሲናም ከሶስት አቅጣጫዎች እንደተከበበች ነው የምነገረውና ይህ ሆኖ እያለ እስካሁንም ድረስ በተለይ በወሎ ኦሮሞዎች ላይ የድሮንና የከባድ መሳሪያ እንደውም በጦር ጄቶች የተደገፈ ድብደባ በመካሄድ ላይ ይገኛልና እንግዲህ ጦርነቱ ወደፊት እየገፋ ያለ ህዝቡን በዚህ በድሮንና በከፍተኛ የጦር መሳሪያ መደብደብ ትርጉሙ ምንድነው? መነሻው ምን ይመስላል? ያያዚ ላይ አጠር ያለ አስተያየት። አመሰግናለሁ ደጀኔ። ይሄማ የተስፋ መቁረጥ ምልክት ትልቁ ምልክት ተብሎ የሚገለጽ ነገር ነው። ይሄ ምንም የፖለቲካ ተንታኝ መሆንን አይጠይቅም። ጦርነቱ እዚህ ደረጃ ላይ ደርሶ ሲቪሊያንን ታርጌት ያደረገ የጦር የአይሮፕላንና የድሮን ጥቃት ይበልጥ ከሰላማዊው ህዝብ ጋር ስርዓቱን የሚያቆራርጥና በጦር ሜዳ ያጣውን ድል በሲቪሊያንን በማጥቃት ምናልባት መልሶ ድል የተጎናጸፈ አስመስሎ በዚህ ርካሽ ሚዲያዎቹ አማካኝነት ህዝቡን ለማታለል የሚያደርገውን ጥረት ያው ሁላችንም የምናውቀው ነው። ዞሮ ግን ይሄ በዋነኛነት የተስፋ መቁረጥ ትልቁ ምልክት መሆኑን ነው የሚያረጋግጠው። በተጨማሪ ደግሞ ጦርነቱ አሁን ወደ ፍጻሜው መቃረቡንም ያመለክታል። ጦርነቱ በተቃዋሚዎች በባላንጣው ኃይል በኩል በጠላት ብለው በሚገልጹት ኃይል በኩል የበላይነት መያዙንና ይሄም የበላይነት ከቀናት ወደ ቀናት እየገፋ ወደ ዋና ከተማዋ እየተቃረበ መምጣቱን ሁሉም እየታዘበው ነው ማለት ነው። እንግዲህ ትዝ የሚለን ከሆነ የመቀሌው ድብደባ ነው የመጀመሪያው እንደዚህ አይነት እርምጃ የተወሰደው።
ከዚያ በወሎ አካባቢ በተለይም የወሎ ኦሮሚያ ዞን የሚባለው አካባቢ ላይ ምንም ብዙ ጦርነት ባልተካሄደበት አካባቢው ሙሉ በሙሉ በጥምር ጦሩ ቁጥጥር ስር በመግባቱ በዚህ ምክንያት ህብረተሰቡን የኦሮሞ ነጻነት ሰራዊትና የትግራይ ኃይሎች ወይ ደግሞ የትግራይ መከላከያ ኃይል ወገን መያዛቸውን ማለት ለዛ ከዚህ ከተዋጊዎቹ ጋር የቆሙ አድርጎ በማወጅ ይሄንን ደግሞ በዚህ እልክ ነው በወሎ ኦሮሞ ላይ የአይሮፕላንና የጦር የድሮን ጥቃት የተፈጸመው ማለት ነው። ትላንትናም ተመሳሳይ እንደዚህ የድሮን ጥቃት መፈጸሙ እየተነገረ ነው። በዚህም የድሮን ጥቃት ተቃዋሚ ሲቪሊያን እንደተጠቁ በዚህ እንደሞቱና እንደቆሰሉ እየተነገረ ነው እና ዋናው ምልክቱ የዚህ የስርዓቱ ተስፋ መቁረጥና ሽንፈቱ በትክክል መረጋገጡን ነው የሚያሳየው። ደጀነ ጥሩ እንግዲህ ዶክተር አለሙ ስሜ የሚባል የብልጽግና ከፍተኛ ባለስልጣን ነው። በተለይ በሲቪል በኩል እዛ አካባቢ ያለውን እየመራ ያለው ህዝቡንም ከህዝቡ እያጋጨ እንደገና ደግሞ የብልጽግና ካድሬዎችን በማስተባበር ወሎ አካባቢ ከፍተኛ እልቂት እንዲፈጠር ያደረገው በዚህኛውም የድብደባውም አካል እንደሆነ የምነገርለት ይሄ አሁን የምታየው ዶክተር አለሙ ስሜ ነው። እንግዲህ በአሁኑ ጊዜ ወሎን ከላይም በአየር በድሮን እየደበደቡ ባሉበት ጊዜ ከአጎራባች አካባቢም የብልጽግና ሚሊሻዎችን በማስታጠቅ ጥቃት ለማድረስ ሙከራ እየተደረገ ነው። ወሎዎችም ራሳችንን እየተከላከልን ነው እያሉ ናቸው። እነሱ መከላከል ያልቻሉት ግን የረሃብ አደጋውን ነው። የረሃብ አደጋውን ለመግታት ህዝቡ እንዲደርስልን ሲሉ ጥሪ አቅርበዋል። እንግዲህ ወደ ሌላ ዜና አልፋለሁኝ። አብይ አህመድ ከስልጣን ከመወገዱ በፊት በህዝቦች መካከል የማንነትና የሃይማኖት ግጭት ለመቀስቀስ እያደረገ ያለውን ጥረት ህዝቡ በንቃት ተከታትሎ እንዲያከሽ ውስጥ አዋቂ ምንጮች አስገነዘቡ። አብይ አህመድ የስልጣን እድሜውን ለማራዘም ሀገሪቷን ለእርስ በርስ ጦርነት ዳርጓታል ያሉት ምንጮች የስልጣን እድሜው እያጠረ በመጣበት በአሁኑ ሰዓትም በህዝቦች መካከል ግጭት በመቀስቀስ ስልጣን ላይ ለመሰንበት የመጨረሻ ሙከራ በማድረግ ላይ ይገኛል ሲሉ አሳስበዋል። የአብይ አህመድ አገዛዝ ለመውደቅ እየተንገዳገደ ባለበት በአሁኑ ወቅት በህዝቦች መካከል ለመቀስቀስ እየወጠነ ያለውን ውጥን ሸር በማክሸፍ ሰላማዊ ለውጥና ሽግግር እንዲኖር የበኩላቸውን አስተዋጽኦ እንዲያበረክቱ ለህዝቦቹ አስገንዝበዋል። በዚህም ጉዳይ ላይ እስኪ ያያ በሽር እንድታክልበት የምፈልገው ነገር አብይ አህመድ አሁን የስልጣን እድሜው እንግዲህ ወደ መጨረሻው ላይ መጥቷል። ብዙዎቹ ከአብይ ስርዓት ውድቀት በኋላ እያሉ ናቸው። ፖስት አብይ አህመድ እንግዲህ በዚህ በተስፋ መቁረጥ ስሜት በህዝቦች መካከል ማንነትን መሰረትና ያደረገና በሃይማኖት ላይ የተመሰረተ ግጭት ለመቀስቀስ በተለይ ደግሞ ከዚህ ከአስቸኳይ ጊዜ አዋጁም ጋር በተገናኘ ደም አፋሳሽ የሆነ ግጭት እንዲፈጠር ጥረት በማድረግ ላይ እንደሚገኝ ከውስጥ የሚገኙ መረጃዎች ያመለክታሉና ከዚህ አይነቱ ድርጊት ህዝቦች ራሳቸውን እንዲጠብቁ ምን ማድረግ አለባቸው? የአብይንስ የመጨረሻውን ውጥረት እንዴት ታያለህ? ጥሩ ጥያቄ ነው። ይሄ የመጨረሻው የስርዓቱ የመጨረሻ ቀረኝ የሚለው ካርድ ነው እየሳበ ያለው። ይሄም ህዝብን ከህዝብ ጋር በማጋጨት ምናልባት እንደገና የእድሜ ገመዱ መልሶ የሚራዘምበት ሁኔታ ካለ ብሎ የመጨረሻዋን የቀረችውን እድሉን በዚህ አስነዋሪና ወንጀለኝነቱን የበለጠ የሚያጠናክር መንገድ እየተከተለ ነው ማለት ነው። እዚህ ላይ ህዝቡ በሚገባ መረዳት ያለበት ነገር ስርዓቶች፣ መንግስታት ይመጣሉ፣ ይሄዳሉ። ይሄኛው አሁን የአብይ አስተዳደርም ጊዜው አልቆ እየተሸኘ ነው። ልክ ትላንትና መንግስቱ ኃይለማርያም እንደሄደው ሁሉ የ27 ዓመቱ የኢህአዴግ አስተዳደር እንደሄደ ሁሉ
ሄዷል ይባል እንጂ ያው በዋናነት የኢህአዴግ አካላት የሚባሉት ዋነኞቹ ኦፒዲዮና ብአዴን እዛው ነው የቀጠሉት። የኢህአዴግ አገዛዝ ተገርስሷል ተብሎ ሊገለጽም አይችልም። እዚህ ላይ መሳሳት የለብንም። ቲፒኤልኤፍ ብቻ ነው ተገፍቶ ወጥቶ ወደ ትግራይ የተመለሰው እንጂ ቀሪው የኢህአዴግ የሚባለው ፓርት 75 ወይ ከዛ በላይ ከመቶ የሚሆነው በስልጣን እንደቀጠለ ነው እና ይሄ ብልጽግና የሚባለው የኢህአዴግ ዋናው አጥንቱ ነው እና እኔ ኢህአዴግ ሄዷል ብሎ ብዬ አልገልጸውም ማለት ነው። እንደዛ የሚረዱ ሰዎች ብዙ ናቸውና ይሄንን ራሱ ማስተካከል ያስፈልጋልና ስርዓቶች ይመጣሉ ይሄዳሉ። ህዝብ ግን ሁልጊዜ ቋሚ ነው። የህዝብ ጉርብትና ሁልጊዜ በቦታው ነው። ጥሩ ጉርብትና ሊኖር ይችላል፣ መጥፎ ጉርብትና ሊኖር ይችላል። ጥሩ ጉርብትና የሚኖረው ህዝቦች እርስ በራሳቸው ሲግባቡ ችግሮቻቸውን ተቀራርበው ሲፈቱ እነሱን የሚያጋጨውን ሌላውን አካል በቃ ብለው ሲመልሱት ነው እና ስርዓቶች በተለይ አምባገነን ስርዓቶች እድሜያቸውን ለማራዘም ሲሉ ህዝብን ከህዝብ ጋር ማጋጨት የተለመደ ነገር ነውና የአብይ አህመድ መንግስትም በመጨረሻ አሁን የስርዓቱ ፍጻሜ በተቃረበበት ሰዓት ግጭት በብሔርና ብሔር መካከል እንዲቀሰቀስና አገሪቷ የብዙ ብሔር ብሔረሰቦች አገር ስለሆነች እንደዚህ አይነት ነገር ከተቀሰቀሰ ይሄው እኔ ስልጣን ስለለቀኩኝ አገሪቷ ሩዋንዳ ሆነች ብሎ ለመደሰት በጣም ተቃርቧል ማለት ነውና ይሄ አደገኛ አካሄድ ነው። የውጭ መንግስታትም ይህንን ችግር አስቀድመው በመገንዘብ ስርዓቱ ምንም አይነት ደም መፋሰስ ሳይፈጸም ከቦታው እንዲነሳ እያግባቡ መሆኑን እናውቃለን። ተቃዋሚ ኃይሎችም የኦሮሞ ነጻነት ሰራዊትና የትግራይ ዲፌንስ ፎርስ በጥሩ አቋም ላይ ናቸው። ይሄንን ችግር ለማስቀረት የራሳቸው መዋቅር በተቆጣጠሩባቸው አካባቢዎች ሁሉ ህዝቡን የማረጋጋት በቂ ስራ እየሰሩ መሆኑን ደርሰንበታል። አስደሳች ነገር ነው። አሁን ዋናው ችግር ፍንፍኔ ዙሪያ ያለው ፍጥጫ ነው እና የጥምር ኃይሉ ወደ ፍንፍኔ በተቃረበ ቁጥር የብልጽግና ኃይል በዚህ ሰላማዊ ህዝብ መሃል በመሆን ህዝቡን የተቃዋሚ ኃይሎች ህዝቡ ላይ ተኩስ እንዲከፍቱ እና ሰላማዊ ዜጎች እንዲጎዱበት እና ህዝብ መሃል የመሸገ ኃይል ወይ ደግሞ መንግስት ነኝ ባይ በዋናነት እሱ ሳይጠቃ ህዝቡ እንደ ደጀን ሆኖ እንዲከላከለው እየፈለገ ነው። ይሄ አይሆንም ማለት ነው ያለበት ህዝቡ። አንደኛ እርስ በራሱ መጋጨት የለበትም። ሁለተኛ ይሄንን ስርዓት በቃ በአንተ ምክንያት የምናልቅበት ምክንያት የለም፣ የምንፋጅበት ምክንያት የለም ማለት አለበት። ከአሁኑ ጀምረዋል እንግዲህ ማዕከላዊ ኦሮሚያ ውስጥ ኦሮሞን ከአማራ ጋር የማጋጨት ሴራቸውን ያው ምስራቅ ወለጋ ላይ እንዳደረጉት ሁሉ ኦሮሚያ መሀል ኦሮሚያ ላይም እየደገሙት ነው ማለት ነው። ይሄ ነገር በጊዜ መቆም ነው ያለበት። ከተስፋፋ በጣም አደገኛ ስለሆነ የዚህ ግጭት ጠንሳሾች ደግሞ የመንግስት ካድሬዎች መሆናቸው በሚገባ የተደረሰበት ነገር ነውና ህዝቡ ማነጣጠር ያለበት ስርዓቱ ላይ ነው። ሰው ከሰው ጋር ተጋጭቶ የሚጎዳ የሚጋደል እንኳን ከሆነ ከዚያ ሴራ በስተጀርባ ያለው ስርዓቱ ነው እንጂ ከጎረቤታችን የሚኖረው ሲቪል ዜጋ ነው ብሎ ማሰብ አደገኛ ነገር ነው። በእርግጥ አንዳንድ ከሲቪሉ ህዝብ ህብረተሰብ መሃል ለስርዓቱ ተላልከው በስርዓቱ ታጥቀው ወንጀል የሚፈጽሙ ሰዎች ግለሰቦች የሉም ማለት አይቻልም። ነገር ግን እነዛ ወንጀል ፈጻሚ ወንጀለኞች ከስርዓቱ ጋር የሚጠየቁበት አኳኋን መፈጠር ነው ያለበት እንጂ የሆነን ህብረተሰብ ክፍል የሆነን ብሔር ለይቶ ጠላታችን ነው ብሎ እርስ በራስ መጋጨት በፍጹም አስፈላጊ ያልሆነና ስርዓቱ ግን የሚፈልገው ይሄንን ስለሆነ ሁሉም ብሔሮች ብሔረሰቦች ባሉበት አካባቢ ሁሉ በለመዱት ሰላማዊ ህይወት ሊገፉበት ይገባል። የሁላቸውም ጠላት የሆነው ይሄ ስርዓት ነውና ስርዓቱን በጋራ ሆነው እስከ ፍጻሜው ድረስ መታገል ነው ያለባቸው ከተቃዋሚ ኃይሎች ጋር ማለት ነው።
ጥሩ ወደ ቀጣይ ዜና ከማለፌ በፊት ያያ አጠር ያለ ነገር እንድታክልበት እንፈልገው እንደ አዳነች አቤቤ ያሉ ሰዎች በዋናው የመንግስት ሚዲያ ላይ ወጥተው የሚያሰራጩት የጥላቻ ንግግር አለ። ዳንኤል ክብረት እንደምታውቀው በየጊዜው እየወጣ የሚያሰራጨው የጥላቻ ንግግር አለ። አሁን ጀነራል የተባለው አብይም እንደተናገረው ከሰባተኛ ክፍል ቱጃር በባዕድንና በብልጽግና በኩል የተደረገው ሰው አሁን ጀነራል ተብሎ ጠላትን መግደል ብቻም ሳይሆን እንደ ፍየል ወይ እንደ በግ ስጋ ጠብሳችሁ ብሉ አይነት እንደዚህ አይነት የጥላቻ ንግግር በመናገሩበት ጊዜ እስኪ በተለይ ህዝቡ በዚያ አቅጣጫስ ምን ማድረግ መጠንቀቅ አለበት ትላለህ? በተለይ በኦሮሞ ፕሮቴስት ጊዜ የነበረውን ሁኔታ በተለይ በኦሮሞ ወጣቶች የተመራው ትግል የነበረውን ሁኔታ በማስታወስ ለዚህኛውም አሁን ወደ ማለቂያው ላለው መንግስትም ስለምጠቅም ወይ ደግሞ ቡድን ከስልጣን እየተወገደ ስለሆነ ያንን ማስታወስና ምን ማድረግ እንዳለባቸው በዚህ አጋጣሚ ብታስታውስ። አዎ የጥላቻ ንግግር በመንግስት ባለስልጣናት ዘንድ የተለመደ ሆኗል። በተለይ ከቅርብ ጊዜ ወዲህ በጣም እየተባባሰበት መሄዱን ነው የምናየው። ቱባ የሚባሉት የመንግስት ባለስልጣናት በሚያደርጓቸው ማንኛውም ንግግር ውስጥ እብን አብይ አህመድ ራሱን ጨምሮ ማለት ነው ስለ ትግራይ ህዝብ አብይ ራሱ የተናገረው የጥላቻ ንግግር ቢቆጠር በጣም ብዙ ነው ማለት ነው እና ከሱ ጋር ያሉት ባለስልጣኖቹ በሙሉ ማለት በሚቻልበት ሁኔታ በኦሮምኛም በአማርኛም በሚያደርጉት በፈለጉት ቋንቋ የሚያደርጉት ንግግር ሁሉ ከፍተኛ የጥላቻ ይዘቶችን ያዘለ ነው ማለት ነው እና ህዝቡ ይሄንን መመዝገብ አለበት። ማን ምን ብሎ በዚህ ሰዓት እየተናገረ ነው የሚለው ነገር በጣም ወሳኝ ነገር ነው። ምክንያቱም ወንጀል ነውና ለሚሞተው ሰው ይህንን ጥላቻ ንግግር ሰምቶ እርስ በራሱ ላይ ለሚነሳሳ ህብረተሰብ መንስኤ ወይም ምክንያት የሚሆኑት እነዚህ ባለስልጣናት ናቸውና ህዝብን ከህዝብ ጋር በማጋጨት በሚያደርጉት ወንጀል ተጠያቂ የሆኑ ዘንድ ሁሉም ነቅቶ የሚናገሩትን ንግግሮች ይዘቶቻቸውን መዝግበው ነገ ለፍርድ የሚቀርቡበትን ሁኔታ ማመቻቸት ያስፈልጋል ማለት ነው እና እንደ ዋዛ የምናልፈው ነገር አይደለም። ዛሬ ስልጣን ላይ ነን ብለው ስልጣናቸውን ተመክተው ለሚፈሰው የሰው ልጅ ደም ደንታ ሳይኖራቸው እንዳሻቸው የሚናገሩት እነዚህ ባለስልጣናት ነገ እውነተኛ ቀን ሲመጣ ፍርድ ቤት ቀርበው የሚጠየቁበት አግባብ ሊኖር ይገባል ማለት ነው እና አንዱ ይሄ ነው። ሁለተኛ ይሄንን ሰምቶ ህዝቡ እንዳይሳሳት ነው የምንመክረው። እነዚህ ባለጊዜዎች ጊዜያቸው የመሸ ነውና ነገ ያው ፍጻሜያቸው የማይቀር ነውና በነሱ ግፊት በነሱ ማሳሳት ፕሮፓጋንዳ ተገፋፍቶ ህዝቡ እርስ በራሱ ላይ እንዳይነሳሳ ነው የምንመክረው ማለት ነው። እንግዲህ የኦሮሞ ታጋዮች የረጅም ጊዜ እንደዚህ አይነት ነገሮችን የማረጋጋት ልምድ ነው ያላቸው። የኦሮሞ ፕሮቴስት ኤክስፒሪየንስ ወይ ደግሞ ልምድ በዚህ እንትን ላይ ምሳሌ ሆኖ ሊጠቀስ የሚችል ነገር ነውና በወቅቱም ኦፒዲዮች ኦሮሚያ ውስጥ እንደዚህ አይነት ነገር እየሰሩ ነበረ። የኦሮሞ ህዝብ በሰላማዊ ኦሮሚያ ውስጥ በሚኖሩት ብሔር ብሔረሰቦች ላይ እንዲነሳሱ ለማድረግ ብዙ ጥረት አድርገዋል። በተለይ በትግራይ ተወላጆች ላይ ህዝቡ እንዲነሳሳ አይነት ነገር እንደዛ አይነት ግፊት ሲያደርጉ ነበርና የኦሮሞ ፕሮቴስት አስተባባሪዎች ግን በጣም የተሳካለት የፖለቲካ ስራ በመስራት የኦሮሞ ህዝብ በተባለው መንገድ እንዳይሄድ የተሳሳተ ጎዳና እንዳይከተል ሁልጊዜ የሰላም ተምሳሌት ሆኖ በዛች ሀገር እንዲጠቀስ ጥሩ ስራ ተሰርቷል። የተሳካም ነበረ ማለት ነው። አሁንም የምንደግመው ይሄንን ነው። ማንኛውም ህዝብ በማንኛውም ህዝብ ላይ መነሳሳትን እኔም እንደ አንድ ግለሰብ የማቃቸው የትግል አጋር አጓዶቻችንም ይሄንን አይቀበሉም ማለት ነው እና መሆንም ያለበት ይሄ ነው። ስርዓቶች ናቸው እንጂ ወንጀለኞች ህዝብ ሊሆን አይችልም እና የኦሮሞ ህዝብም ሌላው በኦሮሚያ ውስጥ የሚኖሩ ማንኛውም ብሔር ብሔረሰብም የኦሮሞን ህዝብ መፍራት ወይ ደግሞ አሁን አንድ ችግር ያደርስብኛል ብሎ የመስጋት በስጋት የተሞላ ህይወት ውስጥ መኖር የለባቸውም። ከስርዓቱ ጋር እስካልተባበሩ ድረስ
የስርዓቱ ተላላኪ ሆነው ህዝብን የሚጎዳ ነገር እስካልሰሩ ድረስ ማንኛውም ህብረተሰብ ብሔር ብሔረሰብ ኦሮሚያ ዛሬም ነገም ቤቱ ነው፣ ያው እንደተለመደ ነው ማለት ነው። ስለሆነም በዚህ በተለይ በዚህ ወሳኝ ሰዓት፣ በዚህ የፈተና ሰዓት፣ በዚህ የመንግስት ለውጥ ሰዓት ኦሮሚያ ውስጥ የተረጋጋ ሰላም እንዲኖር ጦርነቱ በስርዓት ላይ ባለው ቡድንና ስርዓቱ መወገድ አለበት፣ ዴሞክራሲና እኩልነት ነፃነት መስፈን አለበት በምትኩ በሚሉት ታጋዮች መካከል ነው እንጂ ማንኛውንም ህዝብ ኢላማ ያደረገ አይደለም። ህዝቡም ተቃዋሚዎችን ሸኔ ስለተባለ ብቻ ሰይጣን አድርጎ መመልከት የለባቸውም። ጁንታ ስለተባለ ብቻ ዲያብሎስ አድርጎ መመልከት የለባቸውም። እነዚህ ወገኖች ሸኔም የሚባሉት ጁንታም የተባሉት ትክክለኛ ስም ያላቸውና የኦሮሞ ነፃነት ሰራዊትና የትግራይ መከላከያ ኃይል ተብለው የሚገለጹ እንጂ ስልጣን ላይ ያለው ቡድን በጠላትነት ፈርጆ ሌላ ስም እንደሰጣቸው የጠላትነት ወይ የጭራቅነት አምሳል ያላቸው እንዳልሆነ ህዝቡ ተገንዝቦ ዋናው ጠላቱ 4 ኪሎ ያለው ቡድን መሆኑን ተገንዝቦ ከተቃዋሚዎች ጋር በመሆን አገሪቷን የማረጋጋትና አዲስ የሚመጣውን ስርዓት ስኬታማ ለማድረግ መተባበር ነው ያለባቸው። ጥሩ እንግዲህ በተለይ በኦሮሞ ፕሮቴስት ወቅት ትግሉን ከመሩት አክቲቪስቶች መካከል ጀዋር መሐመድ በጎረቤቶቻቸው ያሉትን ሰዎች ተንከባከቡ፣ ንብረታቸውን ጠብቁ ብለው በብዛት ተሰብኮ ስለነበር በዛን ጊዜ በትግራይ ህወሓትን ወይ ደግሞ ወያኔን ከስልጣን ሲያስወግዱ አንድም የትግራይ ተወላጅ ላይ ጉዳት እንዳልደረሰ የቅርብ ጊዜ ትዝታ ነው። በቅርቡ ምዕራብ ኦሮሚያን የተቆጣጠረው የኦሮሞ ነፃነት ሰራዊት ጦር ዋና አዛዡ እዛ ላይ ተገኝቶ ባደረገው ንግግር ጠላት የሚፈጽመውን አይነት አስነዋሪ ነገር አንፈጽምም፣ የሰው ሬሳ አንጎትትም፣ የሰው ንብረት አናወድምም፣ ትኩረታችን ዋናው ጠላታችን ስርዓት ላይ ነው ብሎ ሲናገር ነበርና እንግዲህ ከየአቅጣጫው ያለው መልእክት ይሄ ነው። አብይ አህመድ ግን ይሄ በተቃራኒው እያደረገ ያለውን ህዝቡ እንደማክሸፍ አለበት ብለው እንግዲህ መልእክት እያስተላለፉ ናቸው። ወደ ቀጣዩ ዜና አልፋለሁኝ። በኦሮሚያ ክልል በቦረና ዞን በሰው ሰራሽና በዝናብ እጥረት ምክንያት በተከሰተው የድርቅ አደጋ የሞቱት እንስሳት ቁጥር ከ70 ሺህ ማለፉ ተነገረ። በድምሩ ከ117 ሺህ በላይ የሚሆኑት እንስሳት ደግሞ አቅማቸው ከመዳከሙ የተነሳ የሚንቀሳቀሱት በሰው ድጋፍ ሲሆን እነዚህን እንስሳት ከ50 ሺህ በላይ የሚሆኑ አባወራዎች ንብረት ናቸው። በሰው ሰራሽና በድርቅ ለተጎዱት እንስሳት መኖ ይዘው ወደ ቦረና ከተጓዙት የአረማያ ዩኒቨርሲቲ የልኡካን ቡድን መካከል አንዱ የሆኑት አቶ ኑሩ መሐመድ በአካል ያዩት ችግር በመገናኛ ብዙሃን ከምነገረው የከፋ መሆኑን ለአሜሪካ ድምፅ ሬዲዮ በሰጡት አስተያየት ገልጸዋል። አደጋው በሰው ሕይወት ላይ ካስከተለው ጉዳት በተጨማሪ የአርብቶ አደሩን ማህበራዊና ኢኮኖሚያዊ ህይወት እያናጋ ይገኛል። ለአብነትም አቶ ኑሩ 132 የቁም እንስሳት የሞቱባቸውን ግለሰብ ማግኘታቸውን ተናግሯል። ምንም እንኳ በቦረና ዞን ያለው ሰው ሰራሽና የተፈጥሮ ድርቅ ከዕለት ወደ ዕለት እየተባባሰ ቢመጣም የብልጽግና አገዛዝ ለጉዳዩ በቂ ትኩረት እንዳልሰጠው በርካታ አስተያየት ሰጪዎች እየተናገሩ ይገኛሉ። እስኪ በመጨረሻ ከመሄድ በፊት ያያ በሽር እዚህ ላይ እንድታክል ነው የምፈልገው። እንግዲህ በተለይ ኦሮሚያ ጦርነት ውስጥ ከገባች ከትግራይ በፊት ኦሮሚያ ላይ ነበር ጦርነቱ ሲካሄድ የነበረው። ኦሮሚያ አካባቢ ከጦርነቱ በተጨማሪም ህዝቡ በዚህ በረሃብ አደጋ እየተገረፈ ነው። የቦረና፣ የጉጂ፣ የባሌ፣ አርሲ፣ ወሎ እንዲሁም ደግሞ ለበርካታ ዓመታት በኮማንድ ፖስት ስር ያለው የወለጋ በአጠቃላይ ኦሮሚያ በረሃብና በጦርነት እየተገረፈች ነውና በዚህ ላይ እንግዲህ አንዳንዶቹ ኦሮሚያ የራሷ አስተዳደር ወይም ደግሞ መንግስት የላትም እስከ ማለት ነው እየደረሱ ያሉት። አጠር ያለ አስተያየት ታክልበታል አያየ? እንግዲህ አዎ ልክ ነህ። ኦሮሚያ ውስጥ በጣም የከፋ ሰው ሰራሽና ተፈጥሯዊ አደጋዎች በጣም ተስፋፍተዋል።
ሁሉንም ብሌም ስርዓቱ ላይ ማድረግ ፈልገን ሳይሆን ስርዓቱ እንደዚህ አይነት ነገሮች ሲከሰቱ ምን ያህል የራሱን የመንግስትነት ሚና ተጫውቷል የሚለውን እዚህ ጋር ማንሳት አስፈላጊ ነው። እንግዲህ ለስም የግብርና ሚኒስቴር የሚባል መስሪያ ቤት አለ። ከፍተኛ ባጀት ተመድቦለት የሚንቀሳቀስ ነው። በጣም እየተጎዱ ያሉት አርብቶ አደሩና አርሶ አደሮቹ ናቸው። እነዚህ ያው በግብርና ሚኒስቴር ስራ ማዕቀፍ ውስጥ ያሉ የህብረተሰብ ክፍሎች ናቸው ማለት ነው። እና እንደዚህ አይነት ተፈጥሯዊም በለው ሰው ሰራሽ አደጋዎች ሲከሰቱ መንግስት ሁለት ነገሮችን ማድረግ አለበት። ቢያንስ አንድ አቅም ካለው አስቀድሞ የአደጋው ሳይደርስ በፊት አደጋውን የማስቀረት አበርት ማድረግ እርምጃዎችን መውሰድ ነበረበት። ውሃ ችግር ያለበት አካባቢ ውሃ እንዲደርስላቸው፣ የእንስሳት መኖ ችግር ያጋጠመ አካባቢ እንደዚህ አይነት ነገር አስቀድሞ እንዲደርስላቸው የማድረጉ ኃላፊነት የመንግስት ነው። ምንም ቢሆን ጦርነት ላይ ነን እየተባለ የሚደረግ ኤክስኪውዝ የለም። ጦርነት ላይ ቢኮን ወታደሩ ነው እየተዋጋ ያለው። የግብርና ሚኒስቴር ስትራክቸር እንዳለ ነው፣ ስራው ላይ ነው ያለው እንጂ ስራውን አቁሞ ወደ ጦርነት የገባበት እንትን የለም። ስለሆነም የብልጽግና መንግስት ከዚህ ውስጥ ነፃ መሆን አይችልም፣ ከዚህ ኢኖሰንት መሆን አይችልም። ያጋጠመ ካለው ችግር ማለት ነው። በቦረናም በጉጂም በወለጋ ሰብአዊ ጥፋት ነው የደረሰው። ሰው ሰራሽ የሆነ በህዝብ ላይ ያነጣጠረ ጥቃት የተፈጸመ በመሆኑ ህዝቡ መራቡ መጎዳቱ ያው መንግስት ያመጣበት አደጋ ነው እንጂ ተፈጥሯዊ አይደለም። የቦረናውም ተፈጥሯዊ ቢባል እንኳን መንግስት ያደረገው ይሄንን ችግር ለመቅረፍ ያደረገው ጥረት የለም። ትዝ ይለኛል ሶሻል ሚዲያ ላይ ነው መጀመሪያ ዘመቻ የተጀመረው። ተጀምሮ የሶሻል ሚዲያ አክቲቪስቶች ገንዘብ የማሰባሰብ ስራ ጀመሩ። ከዛ በኋላ አንዳንድ ብሔር ብሔረሰቦች ከዛው አካባቢ ለህዝቡ መድረስ ጀመሩ ማለት ነው። የመኖና የውሃ ማቅረብ ስራ ጀመሩ ማለት ነው። እና ከዛ በኋላ ነው መንግስት የሚባለው አካል ሪያክት ያደረገው እንጂ ከዛ በፊት ምንም ሰምቶ እንዳልሰማ ነበረ ሲመለከተው የነበረው ማለት ነው። እና ተጠያቂነት፣ ኃላፊነት የማይሰማው ቡድን መሆኑን የሚያረጋግጠው አንዱ ነገር እንደዚህ አይነት በጣም የሚያሳዝን አደጋ ህዝቡ ላይ ሲደርስ የህዝቡ የኢኮኖሚ አቅም እንደዚህ ሲጠፋ መንግስት የሚባለው አካል ያደረገው ነገር አለመኖሩ ያው እንግዲህ ስርዓቱ አላስፈላጊ መሆኑና መወገድ ያለበት መሆኑን አንድ የሚጠቁመው ተጨማሪ እንትን ነው ማለት ነው፣ ምክንያት ነው ማለት ነው። እና ወሎ ላይም እንደዚሁ በአይሮፕላን ህዝቡን እየደበደቡ የተራበውን ህዝብ ደግሞ ይበልጥ እያስራቡት ነው። እና የተለያየ ቦታ ላይ ነው እንግዲህ በአጠቃላይ ይህንን ነገር ስንመለከተው እዛች ሀገር ላይ መንግስት የሚባል ነገር እንደሌለ ነው የሚያረጋግጠው። መንግስት አለ የሚባለው መንግስት ማለት እኮ የህዝብ ውክልና የህዝብ ተወካይ ማለት ነው። በህዝብ ላይ የሚደርሰውን አደጋ አስቀድሞ የሚያስቀር እና ትራስት የሚደረግበት አካል ነው። ይሄንን ኃላፊነቱን ካልተወጣ መንግስት ነኝ ብሎ እዛ ላይ የሚቀመጥበት ምንም ምክንያት የለውም ማለት ነው። ጥሩ እንግዲህ ወደ ሌሎች ጉዳዮች አልፋለሁኝ። አመሰግናለሁኝ ያያ በሽር። የኢትዮጵያ ኢንፎርሜሽን መረብ ደህንነት ኤጀንሲ በኢትዮጵያ የሚገኙ ኤምባሲዎች፣ ዲፕሎማቶች፣ የግልና የመንግስት ሀገር በቀል ተቋማት የመገናኛ መሳሪያዎችን በ15 ቀናት ውስጥ እንዲያስመዘግቡ አዘዘም። የስርዓቱ የስለላ ድርጅት ማለትም እንሳ በቅርቡ ባወጣው ማሳሰቢያ ለኢትዮጵያ መቀጠል አስጊ ነው ያለውን የመገናኛ መሳሪያዎች ተቋማቱ እንዲያስመዘግቡ ጠይቋል። ብልጽግና ምዝገባው የተፈለገበት ምክንያት አሸባሪዎችና ደጋፊዎቻቸው ብሎ የጠራቸው ኃይሎች እንዳይጠቀሙባቸው ነው ተብሏል። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ከአንድ ወር የቁም እስር በኋላ ወደ ስልጣን ተመለሱ። አብደላ ሐምዶክ ከሀገሪቱ ጦር ጋር ስምምነት አድርገው በጣም መመለሳቸው ነው የተሰማው። ነስርዲን ሁሴን ያክልበታል። የሲቪል መንግስት ክንፍ ጠቅላይ ሚኒስትር አብደላ ሐምዶክ ወደ ቀድሞ ስልጣናቸው መመለሳቸው ተነገረ። በሀገሪቱ ከፍተኛ ተቃውሞ በቀጠለበትና 40 የሚሆኑ ሰዎች በተገደሉበት በዚህ ጊዜ
ከስልጣኑ በኃይል ተነስቶ በቤት እስር ውስጥ የሚገኘው አብደላ ሐምዶክ በአገሪቱ የጦር አዛዥ የሆነው ጀነራል አብዱል ፈታህ አልቡርሃን ጋር በመስማማት ወደ መንበረ ስልጣኑ መመለሱ ተነግሯል። በተደረገው ስምምነት መሰረት በአገሪቱ በእስር ላይ የሚገኙ የፖለቲካ እስረኞች እንዲፈቱ፣ በጁባ የተደረገው የሰላም ስምምነት እንዲከበር፣ እውቀት ባላቸው የሲቪል መሪዎች የሚመራ የሲቪል መንግስት እንዲቋቋም፣ የአገሪቱ ህገ መንግስት በሚያስማማ መልኩ እንዲሻሻልና የሱዳንን ግዛታዊ አንድነት ለመጠበቅ ተስማምተዋል። ሁለቱ አካላት በሱዳን በ2023 ዓ.ም ምርጫ ለማድረግ መወሰናቸው ተጠቁሟል። የሮይተርስ የዜና ወኪል እንደዘገበው አብደላ ሐምዶክ የሱዳናውያን ደም ውድ ነው፣ ደም ማፋሰሱን አስቁመን ወጣቱን ኃይል ወደ ግንባታና ልማት እንምራው በማለት ግጭቶችን እንዲቆሙ ከስምምነት መድረሳቸው ተነግሯል። እሳቸው ይህን ይበሉ እንጂ ከ2 ዓመት በፊት አብደላ ሐምዶክን ለጠቅላይ ሚኒስትርነት የሾመው የሲቪል ፖለቲከኞች ስብስብ ግን ከወታደሮች ጋር የሚደረገውን ማንኛውም አይነት አዲስ ስምምነት አንቀበልም ብሏል። የነጻነትና የለውጥ ኃይሎች የተባለው ጥምረት ቃል አቀባይ የሆነው ሲዲቅ አቡ ፈውዝ የሱዳን የወደፊት ዕጣ የሚወሰነው በአገሪቱ ወጣቶች ነው ሲል ለቢቢሲ ተናግሯል። ከአንድ ወር የቤት ውስጥ እስር በኋላ ወደ ስልጣን የተመለሱት ጠቅላይ ሚኒስትር ሐምዶክና ሲቪል ሚኒስትሮቻቸው ምን ያህል ስልጣን እንደሚኖራቸው በግልጽ እስካሁን የታወቀ ነገር የለም። የሱዳን የረጅም ጊዜ መሪ የሆኑት ኦመር ሐሰን አልበሽር ከስልጣን ተወግዶ የሽግግር አስተዳደር ከተመሰረተ በኋላ በሰራዊቱ መሪዎችና በሲቪል ባለስልጣናት መካከል አለመግባባቱ የቆየ ሲሆን አልቡርሃን ስልጣናቸው ለሲቪል መሪ ያስረክባሉ ተብሎ ሲጠበቅ ነው መፈንቅለ መንግስቱን እየፈጸሙት። እንግዲህ ውድ አድማጮቻችንና ተመልካቾቻችን የተለያዩ ዜናዎችን ያካተተው ዕለታዊው ዘገባ በዚህ ተጠናቋል። ደጀኔ ቦታማኒ